ሰላም እንዴት ናችሁ? ዛሬ ደግሞ የምናየው ያው ኢትስ ሳተርዴ ሶ የላስት ዊክ ማርኬት ኤክስኪዩሽናችንን እና ማርኬቱን ዳይሬክሽን ነው የምናየው። እንደምታውቁት ማርኬት ሜከር ሞዴል ነው የምንጠቀመው። ሶ እንዴት ሀፕን እያደረገ እንዳለ ታዩታላችሁ። ኢትስ ቬሪ ክሊር። እሱን ላሳየን አብረን እናያለን። ሶ መጀመሪያ አናላይሲስ የጀመርነው እንደምታውቁት ከዴሊ ነበር። ዴሊ ታይም ፍሬም ላይ ምንድን ነበር ስንጠብቅ የነበረው? ማርኬት የዚችን ኦርደር ብሎክ ኦልሬዲ ባለፈው 50% ስለነካ አሁን ደግሞ ወደ ዲስካውንት ወርዶ ዲስካውንቱን ይወስዳል ብለን ነበር። እንደምታዩት ዲስካውንት ላይ ወርዶ ሎውን ቴክ አድርጎ ነው ማርኬት የሄደው። ሶ ቬሪ ክሊር የሆነ ሴትአፕ ነበረ። እንደምታዩት ይሄ ነው ሎ፣ የዚህችን ሎ ወስዷል። ከዛ ከወሰደ በኋላ እዚህ ጋር ምን አለ መሰላችሁ? የኢንቪዲያ አርኒንግ በጣም እየተጠበቀ ነበረ። ኬቨን ዋርሽም ማርኬት ላይ ያለውን ገንዘብ እንቀንሳለን እና ኢንተረስት ሬት እንቀንሳለን ኢፍ ኢንፍሌሽን በዚሁ የሚቀጥል ከሆነ ብሎ ነበረ። ሶ ማርኬቱ ስቶክ ማርኬት ደግሞ ይሄ ነገር ይመቸዋል። ኢፍ ኢንተረስት ሬት የሚቀነስ ከሆነ ሶ አሪፍ ነው የሚሆነው ለማርኬቱ። ሶ እንደምታዩት ማርኬት ይሄለው ከወሰደ በኋላ እንደምታዩት በጣም ሪጀክት አድርጓል። ሶ እዚህ ጋር እንደምታዩት አኪሙሌት እያደረገ ነበረ። ከዛ ወደ ዋን አወር ገብተን ስናይ እንግዲህ አሪፍ የሆነ ሴትአፕ የምናየው ቻርት፣ ክሊር የሆነ ቻርት የምናገኘው ዋን አወር ላይ ነው። ሶ እንደምታዩት ይህን ከወሰደ በኋላ ማርኬት ፓምፕ አደረገ። ሶ እቺ ሪጀክሽን ብሎካችን ትሆናለች ማለት ነው። ከዛ እዚህ ሪጀክሽን ብሎክ ውስጥ ምን አለ? ይሄ ዋን አወር ፌር ቫልዩ ጋፕ አለ። which is ዋን አወር ፌር ቫልዩ ጋፕ አለ። እዚህ ጋር ማርኬት እንደምታዩት እዚህ ጋር አኪሙሌት ሲያደርግ ነበረ። ደን ወሰደ። አኪሙሌት ሲያደርግ የነበረውን ፕራይስ ወስዶልናል። ሶ እዚህ ጋር ዋን አወር ኦርደር ፌር ቫልዩ ጋፕ አለ ማለት ነው። ሶ ምን ተቀይሯል ማለት ነው? ከዚህ በኋላ ዳይሬክሽናችን ተቀይሯል። ከየት ወዴት ነው የተቀየረው? ከቤሪሽ ወደ ቡሊሽ ተቀይሯል። እዚህ ጋር ማርኬት ስትራክቸር ሽፍት አለን። እዚህ ጋር ፌር ቫልዩ ጋፕ አለን። ሶ እኛ ከዚህ በኋላ ቢያሳችን ቡሊሽ ነው ማለት ነው። ሶ እንደምታዩት እዚህ ጋር አኪሙሌት ሲያደርግ የነበረበት ቦታ ነው። ሶ እንደምታዩት ማርኬት አኪሙሌት ሲያደርግ ቆየ። ያን አኪሙሌት ሲያደርግ የነበረውን ወሰደልን። ሶ ከዚህ በኋላ እኛ ምንድነው ኤክስፔክት የምናደርገው? ኒውዮርክ ላይ ነው ኦልሬዲ ማርኬታችንን ኤክስኪዩት የምናደርገው። ምክንያቱም የኒውዮርክ ስቶክ ኤክስቼንጅ ውስጥ ስለሆነ ያለው ይሄ ስቶክ ሶ ሞር ቮላታይል የሚኖረው እና ኢንቨስተሮችም ወደ ማርኬት የሚገቡት ያኔ ስለሆነ ማለት ነው። ሶ እንደምታዩት አኪሙሌት ሲያደርግ ነበረ 930 እዚህ ጋር ነው የተከፈተው። ሶ ፓምፕ አደረገ ወደ ላይ። ከዛ በኋላ ወሰደው። የቱን ነው የወሰደልን? የዛን የኦርደር ብሎኩን ወይንም የፕሪቪየስ ዊክ ሎ ነበረ። እሱን ከወሰደልን በኋላ እኛ እዚች ጋር ኦርደር ብሎክ ሲመጣልን አንደኛ እዚህ ጋር ኢንቨርስ ፌር ቫልዩ ጋፕ አለን ኢንቨርሽን። ሶ እዚህ ጋር ነበር የወሰድነው። ታርጌታችንን እዚህ ጋር አደረግን። ታርጌታችን የነበረው እዚህ ጋር ነበረ። ወይ ይሄን ሃይ ሲወስደው እንወጣለን ነበር ያለው፣ ወይ ደግሞ ይሄን ሲወስደው ነበረ። ሶ እዚህ ጋር ማርኬቱ እንደዚህ ኤክስኪዩት አድርጓል ማለት ነው። ሶ ኔክስት ላይ ደግሞ ስንመጣ ምን አለ? ኔክስት ላይ የምናየው ምንድነው? ሃየር ታይም ፍሬም ኢምባላንስ ማየት ነው። ኢምባላንስ ስላችሁ ማርኬት ወይንም ቮሊዩም ያለበት ቦታ፣ ማርኬት በቮሊዩም ነው የሚንቀሳቀሰው። ሶ እንደምናየው እዚህ ጋር የፎር አወር ኢምባላንስ አለ።
እዚህ ጋር ፎር አወር ኢምባላንስ አለ። ማርኬት እዚህ እስኪመጣልን እንጠብቃለን ማለት ነው። ሶ እዚህ ከመጣ በኋላ ማርኬት ፓወር ኦፍ 3 እንጠብቃለን። ፓወር ኦፍ 3 ማለት ለምሳሌ ኦፕን ሃይ አድርጎ እዚህ ኢምባላንስ ጋር ሲመጣልን እንገባለን ማለት ነው። ቤሪሽ ሲሆንም እንደዛው። ሶ እዛ ኢምባላንስ ጋር ማርኬት መጣለን። የፎር አወር ኢንተርናል ሬንጅ ሊኩዊዲቲያችን ነበረች። ሶ እዚህ ጋር ነበር የጠበቅነው። ሶ እንደምታዩት ማርኬት እዚህ ጋር ምን ሲያደርግ ነበር? አኪሙሌት ሲያደርግ ነበር። ዩሲ ወደ 5 ሚኒት እንወረድና በደንብ ክሊር ሆኖ እንዲታየን ሶ እንደምታዩት እዚህ ጋር ማርኬት አኪሙሌት ሲያደርግ ቆየ። አኪሙሌት ካደረገ በኋላ እንደምታዩት 930 እዚህ ጋር ነው የተከፈተው፣ ግን ምንም አይነት ኢምፓክት አልነበረውም። ሶ 950 ላይ ማክሮ ታይም ላይ ነው ሊኩዊዲቲ አድርጎ ነው የወጣው። ኦልሬዲ እዚህ ጋር ሎስ ነበር ያጋጠመን። ወደ ዋና ወራ አድርጌ ላሳያችሁ። which is 930 የተከፈተው ሲከፈት ምንም አይነት ኢምፓክት አልነበረውም። ከዛ በኋላ 10 ላይ ነው ማርኬቱ በጣም ሊኩዊዲቲ አድርጎ ነው የወጣው። እንደምታዩት 930 እዚህ ጋር ነው የተከፈተው። ሶ ማርኬቱ ይሄን ፌር ቫልዩ ጋፕ ይጠቀመዋል፣ ወይ እንደ ኢንቨርዥን ይጠቀመዋል፣ ወይ እንደ ፌር ቫልዩ ጋፕ ይጠቀመዋል። ሶ ማርኬቱ እንደምንም አልተጠቀመውም። እንደምታዩት እንደዚህ ጅዋጅዌ ከሰራ በኋላ እኛ ስቶፕ ሎሳችንን እዚህ ጋር ነበር ያስቀመጥነው። ከዛ እዚህ ጋር ገባን። ያው በሚያስጠላ ሁኔታ አስወጥቶናል ማለት ነው። ለትንሽ ኮንትራት አስወጥቶናል። እዚህ ጋር ተመተናል። ሶ ከዛ በኋላ ማርኬት እንደምታዩት ኢምባላንሱን ቴክ እያደረገ ይቅርታ የቡሊሽ ሞመንተሙን ይዞ ሄዷል ማለት ነው። ሶ እዚህ ጋር አንድ ሎስ አለን። ሶ ቀጣይ ቀን እናያለን። ሶ ቢያዛችን ቡሊሽ ስለሆነ ሶ እኛ የምናየው የቡሊሽ ሞመንተም ነው ማለት ነው። እዚህ ጋር ያስወጣ ነው። ሶ እዚህ ጋር ላይ ነው አይ ቲንክ ይሄን ላሳያቸው። ኦኬ እዚህ ጋር አይተናል። ሶ ቀጣይ ደግሞ የቀጣይ ቀን ነው ሜይ 21 እንደምታዩት ማርኬት እዚህ ጋር ነው የተከፈተው። አይ ቲንክ ያው 00 ስለምንወስድ እዚህ ጋር ነበረ ኦፕን ሃይ አድርጎ ሎው ላይ ነበር የነበረው። ሶ እኛ 930 የጠበቅነው ምን አለችን እዚህ ጋር ኢምባላንስ አለች፣ ኦርደር ብሎክ አለ እዚህ ጋር። ሶ ያን ነበር አንቲሲፔት ስናደርግ የነበረው። ሶ ማርኬትኛ ዳይሬክሽናችን ጋር መጣ። እንደምታዩት ይሄ የፈርስት ፕሬዘንት ፌር ቫልዩ ጋፕ እዚህ ጋር ምንም አይነት አልሰጠንም ነበር። እዚህ ጋር የከፈተው ሶ የነበረው ፌር ቫልዩ ጋፕ ይሄ ስለነበረ እንደ ፈርስት ፌር ቫልዩ ጋፕ የምንጠቀመው ይሄን ነው። ሶ ማርኬት እንደምታዩት ኦርደር ብሎክ ይሰጠናል፣ እንደገና ቡሊሽ ይሆናል፣ ኦርደር ብሎክ ይሰጠናል፣ ቡሊሽ ይሆናል። ሶ ለምን እዚህ ጋር ገባን? አንደኛ ይሄን ፈርስት ፕሬዘንት ፌር ቫልዩ ጋፕ ብሬክ አድርጎ ማርኬት ወጥቶልናል። ሶ እኛ የምንጠብቀው እዚህ ፌር ቫልዩ ጋፕ ላይ ነበር፣ እዚህ ኦርደር ብሎክ ላይ ነበር የጠበቅነው። ሶ ኢቭን ወደ ፒኤም ሴሽን ላይ ነው ማርኬቱ ያስገባን፣ በሊሚት ነበር የገባ ነው። ሶ እንደምታዩት እዚህ ጋር 3.76 ካች ማድረግ ችለናል ማለት ነው። ሶ ቢያዛችን በጣም ቡሊሽ ነን እንደምታውቁት እንዳየ ነው። እዚህ ጋር ደግሞ የሜይ 22 ነው ማርኬት እንደምታዩት በጣም ቡሊሽ ስለነበረ እስኪ ሁልጊዜ የኒውዮርክ ሴሽን ላይ ስለሆነ ቴክ የምናደርገው
እስኪ ለንደን ሴሽን ለሞከር ብዬ ነበር የገባሁት። አንደኛ እዚህ ጋር የነበረን እንትን አለ ፎርዋርድ ኢምባላንስ አለ። ይሄ ኦርደር ብሎክ አለን። ሶ የኦርደር ብሎኩ ፕሪሚየም ጋር ደርሷል ማርኬት እንደምታዩት። ሶ ኦልሬዲ የባይ ሞዴሉን ጨርሷል ብዬ አስቤ ነበረ። ለዛ ነው ሴል የገባሁት። ማርኬት እዚህ ጋር ነው የተከፈተው ለንደን። ሶ እነዚህን ሀይ ሲወስድልን እነዚህን ከወሰደልን በኋላ እዚህ ጋር ገባን 3.2 አር ሴፍ ማድረግ ይችላል ማለት ነው። ሶ ኒውዮርክ አርብ ሜይ 22 ኒውዮርክ ላይ አልወሰድንም። ምክንያቱም አንደኛ ቲጂአይኤፍ ፎርም የሚያደርግበት ስለሆነ ሜይቢ ማርኬት የባይ ሞመንተሙን ጨርሶ ወደ ማርኬት ሜከር ሴል ሞመንተም ይመለሳል ብዬ ስላሰብኩኝ አልገባውም። ምክንያቱም ብንገባም ሎስ ነበር የሚሆነው። ምክንያቱም እዚህ ጋር ነው ልገባ የምችለው። ፈርስት ፕሬዘንት ፌር ቫልዩ ጋፕ እዚህ ነው። ሶ ያለን ኦርደር ብሎክ እዚህ ጋር ነው። ሶ ይሄ ኦርደር ብሎክ 930 ላይ 35 ላይ እንትን ያለው። ሶ የፈርስት ማክሮ እዚህ ጋር ራሱ ብንገባው 950 ትንሽ ነበር ልናገኝ የምንችለው አር እዚህ ጋር ብንገባ ሶ በጣም ትንሽ ነች። ስቶፕ ሎዝ ላደርግ የምችለው እዚህ ጋር ነበረ። ሶ ያን ሪስክ ማድረግ አልፈለኩም። ሶ እነዚህ ነበሩ የዚህ ሳምንት ትሬዶች። እንደምታዩት ክሊር የሆነ በጣም ክሊር የሆነ የማርኬት ሜከር ባይ ሞዴል ነበረ ፎርም ያደረገልን። እንደምታዩት ለሾርት ሎ ሪስክ ባይ ሞዴል እዚህ ጋር መግባት እንችላለን። ከዛ በኋላ እዚህ ጋር ሲመጣለን ፈርስት ስቴጅ ኦፍ ዲስትሪቢዩሽን፣ ከዛ በኋላ እዚህ ጋር ከመጣለን በኋላ ሰከንድ ስቴጅ ኦፍ ሪዲስትሪቢዩሽን እናደርጋለን። ሶ እዚህ ጋር ይሄን እዚህ ጋር ታርጌት ማድረግ እንችላለን። ግን ኦልዌይስ ማርኬት በተለይ ትራምፕ ከመጣ በኋላ ብዙ ሙቭ እያደረገ አይደለም። የሆነ ሙቭ ሄድና ሪቨርስ ያደርጋል። ሶ 1 2 3 ምናምን ነው ሊሄድ የሚችለው ማክሲመም አይደን ነው ለምን እንደሆነ። ሶ እንደምታዩት ክሊር የሆነ ቪ ሼፕ ማርኬት ሜከር ሞዴል ነበረ ፎርም ያደረገልን። ሶ በዚህ መሰረት ትሬዳችንን ጨርሰናል ኦልሬዲ። ማርኬት ለኔክስት ዊክ ኦል ታይም ሃይ ይሄ ነው። ምናልባት ኦል ታይም ሃይ ሰብሮ የሚሄድ ከሆነ እንዳልነው እንደባለፈው ታርጌታችን 30k ታርጌት እናደርጋለን። አለበለዚያ ግን ወደ ቤሪሽ ለማሰብ አንደኛ ይሄ ሎ መወሰድ አለበት። ይሄ ሎ ከወሰደልን በኋላ ተመልሶ ሲመጣልን ማርኬት ሜከር ሴል ሞዴላችንን እንጠቀማለን ማለት ነው። ግን ይሄ እንደሚሆነው እንደ ማርኬት ኮንዲሽናችን ነው። ይሄን ሎ መውሰድ አለበት መቻል አለበት። ከዛ በኋላ ደግሞ ፋንዳሜንታሊ እና ማክሮ ላይ የምናየው ነገር ይኖራል። ሶ የዚህ ሳምንት ትሬዳችን እነዚህ ነበሩ። እንደምታዩት ክሊር የሆነ በጣም ኒት የሆነ ማርኬት ስትራክቸር ነበር የነበረን። ሶ በጣም ክሊር የሆነ ማርኬት ሜከር ባይ ሞዴል ነበር የነበረን። ሶ እዚህ ጋር ምን አንቲስፔት ታደርጋላችሁ መሰላችሁ? ማርኬት የሆነ ስዊንግ ሰብሮ ይሄዳል። ለምሳሌ ይሄን ሲሰብርልን እዚህ ጋር ሎ ሪስክ ባይ ሞዴላችን ፎርም ታደርጋለች ማለት ነው። እዚህ ጋር ሲመጣልን እና ሪቴስት ሲያደርግ ፈርስት ስቴጅ ኦፍ ዲስትሪቢዩሽን ነው ኤክስፔክት የምናደርገው which is ኒውዮርክ ታይም ላይ ነው። ለንደን ላይ የጃ ላይ ሴታፕ አንዳንዴ ፎርም አያደርግም። ምክንያቱም አኪሙሌሽን እና ማኒፑሌሽን ነው የሚበዛው አብዛኛው ጊዜ። ሶ ቀጣይ ደግሞ ይሄን ሲሰብርልን ሲመጣ ሰከንድ ስቴጅ ኦፍ ሪዲስትሪቢዩሽን እናገኛለን ማለት ነው። ሶ በዛ መሰረት እንትን አድርጉ። ሶ በዚህ መሰረት ማርኬቱን አንቲስፔት እናደርጋለን ማለት ነው። እንደምታዩት
በጣም ይሄ ማርኬት በጣም ፔሸንሲ በጣም ይፈልጋል። የምሬ ነው። አሁን እዚህ ጋር የምታገኙት የማርኬት ሜከር ሞዴል እና እዚህ ጋር የምታዩት ይለያያል። ሶ እዚህ ጋር በጣም ኒት የሆነ ክሊር የሆነ ሞዴል ያስታውቃል። እዚህ ጋር ማግኘት ትችላላችሁ። እና እዚህ ጋር የምናገኘው የማርኬት ሜከር እና ዛ አንድ አይደለም። ምክንያቱም እዚህ ጋር ከርቭ ይሄን መጠቀም እንችላለን። ይሄን ከርቭ ለምሳሌ 1 አወር ላይ አይደለም ያለ ነው። ሶ 1 አወር ከተጠቀመን ኢንትሪያችን 1 ሚኒት ላይ ስለሚሆን ማርኬት ሜከር ሞዴላችንን እናገኛለን። ምክንያቱም ታይም ኢዝ ፍራክታል። ሶ ሄጄ ላሳያችሁ እዛ ጋር so we have reached our plan. so እንደዛ ማድረግ ትችላላችሁ። አካውንታችሁን ማኔጅ አድርጉ ምናምን ነገር ኔክስት ዊክ። እንደምታዩት በጣም የሚገርም ሴትአፕ ነበር የሰጠን ማርኬት ሜከር ባይ ሞዴላችን። መልካም ሳምንት ይሁንላችሁ። ስቴይ ሴፍ።